የዘራው ዘርና ሁለተኛው ነው የዘራው ዘርና ከወይኑ የወጣው አንድ የሆነው እንዳይጠፉብህ። በደንብ ስሙ። የዘራው ዘርና ከወይኑ የወጣው አንድ የሆነው እንዳይጠፉብህ በወይንህ ቦታ ላይ ሁለት አይነት ዘር አትዝራ። በደንብ ስሙ። በወይን ስፍራ ላይ ሁለት አይነት ምን እንደንታትል ዘር አትዝራ። በወይን ስፍራ ላይ ስንት አይነት ዘር እንዳዘራ? ሁለት አይነት ዘር። በዚህ ጋር ወይን ተክለ፣ በዛ ጋር ማንጎ እንዳትተክላለ። ገብቷችኋል? ማንጎውን ስትተክላለ የወይኑን ጣም ወደ ማንጎ ጣም አይመጣም። የሚመገቡት ምግብ አንድ ነው፣ የሚቀበሉት አየር አንድ ነው። ስለዚህ ስር ለስር ነው የሚገናኙት። ሳይንሱ ደርሶበታል። ዘር እንደሚዳቀል ያውቃል። ገብቷችኋል? በሳይንሱ ዓለም ስንዴንና ገብስን በሆነ ነገር ቢያዳቅሉት ሌላ ዘር እንደሚፈጥሩ ያውቃሉ እነሱ። መለኮት ሲናገር አንድ ነገር አለ። አሁን አለ አንድን የወይን ዘር ስትተክል በአጠገቡ ሌላን የወይን ዘር ምን እንዳትተክል። ለምን ሲባል ሁለት ዘር አይቀጥልም ማለት አንድ ዘር ነው የሚቀጥለው። ይስፋፋ ቢኮዝ የአዳም ዘር ከሞተ የክርስቶስ ደም ነው ሊቀጥል። ይስፋፋ ይስፋፋ ዘላለማዊ ዘር ባለበት አለ የምድር ዘር ሊቀጥል አይችልም ማለት። ዘላለማዊ ዘር ባለበት ሊቀጥል የሚያስፈልገው የዘላለም ዘር ነው። አሜን አሜን አሜን። ድገምና ምሩ። የዘራው ዘርና ከወይኑ የወጣው አንድ ሆኖ እንዳይጠፉብህ። ስማኝ፣ የዘራው ዘርና ከወይኑ የወጣው ማለት ምንድን ነው? ከወይኑ የሚወጣው ፍሬ በለው። የወይን ፍሬ እንዳይቀየራል። ገብቶችኋል? የወይን ፍሬው እንዳይቀየራል። ወይን አጠገብ የሚተክለው ተክል ወይን መሆን አለበታል። ቢኮዝ ወይን እዚህ ጋር ተክላቸዋል፣ እዚህ ስፍራ ላይ ደግሞ አቮካዶ ተክላቸዋል። ፍሬው የአቮካዶ ጠረን ነው የሚይዘው እያለ መለኮት ያንን ነው የሚያወራው። ስለዚህ ህልም ያላችሁ ሰዎች በዚህ ጋር ከተተከላችሁ፣ ህልም ቢስ ሰዎች እዚህ ጋር እንዲከራዩ እንዳታረጉ። መጸለይ የምትወዱ ሰዎች እዚህ ጋር ከተከራያችሁ፣ ሲዞሩ የሚውሉ ጓደኞቻችሁን እዚህ ጋር እንዳጠሩ። ሁለተኛው ሳምንት ላይ እናንተ ናችሁ አብራችሁ መዞሯችሁ። አብሶሉትሊ ገባ አልገባችሁ? ይሁዳን ታውቁታላችሁ? ከመሞቱ በፊት ይሁዳን አይደለም ያልኩት፣ ከመሞቱ በፊት ሰላምን ፈልጓታል። የሰማችሁ ነው። ሌላ መጣ ነብዩ መሐመድ። መንገዱን ፈልጉት፣ ወደ አላህ የሚወስደው መንገድ ፈልጉት እናንተ። የሰማችሁ ነው። ኢየሱስ ሲመጣ መንገዱን እኔ ብሎ እነዚህ ሁሉ ሰዎች ግራ ገብቷቸው እኮ ነው። ጳውሎስ አይሁድ የለም፣ ግሪክ የለም፣ ጨዋ የለም፣ ባሪያ የለም ብሎ እኮ አስተምሯል፣ ሰብከውታል። ሰው ቤት ሄዳችሁ በዚህ ጋር እንዲህ ተሰብስባችሁ ሰው ቤት ሄዳችሁ የት ቸርች ናችሁ ትባላላችሁ። ምን አገባችሁ? ለምን ቸርች መጠየቅ አስፈለገ? በጌታ ናችሁ በቂ ነበር ለኛ። እኔ ይበቃኛል። አይ ክርስቲያን ነህ በጌታ ነህ ድነሃል ነበር ድሮ ጥያቄ ያልኩ ድሮ። አሁን ይኸውልህ ቸርች የት ነው? አሁን ይኸውልህ ድሮ ዓለምን የማስካር ስራ ነበረ። አሁን ቸርች የማስካር ስራ መሰለኝ። ሰማይ ባለራዕዩ ኢየሱስ ነው፣ መሪው ኢየሱስ ነው፣ ኧረ ሽማግሌው ኢየሱስ ነው። አሜን። በዚህ ስፍራ ላይ ወይን ተክል ተክላቸዋል። የወይኑን ተክል በወይን ማሳ ላይ ወይን ብቻ ተከሉ አለ። ሲባል ለዛኛው የሚመቸው መሬት አለ፣ ለዚህኛው ወይን ሊመቸው አይችልም ማለት። ወይን ተክላችሁ ፍሬው ማንጎ ሊሆን ይችላል መጽሐፍ እያለ ነው። አንብብላችሁ። የዘራው ዘርና ከወይኑ የወጣው አንድ ሆኖ እንዳይጠፉብህ። ከወይኑ የወጣው ፍሬው የዘራው ዘር ራሱ ሲያፈራ ወይኑ ሆኖ እንድታገኘው ከፈለክ እንዳይጠፉብህ በወይን ቦታ ላይ ሁለት አይነት ዘር አትዝራ። አያችሁ፣ የወይኑ ዘር ወይን ሆኖ እንዲበቅል ከፈለክ፣ ወንጌላዊ ሆኖ እንዲቀጥል ከፈለክ፣ ሐዋርያ ሆኖ እንዲቀጥል ከፈለክ፣ የሐዋርያነትን መንገድ የሚያሳየው ሰው ነው የሚያስፈልገው። በትክክል ከወንጌላዊ ጋር አይደለም 24 ሰዓት መዋል ያለበት። የሐዋርያነትን መንገድ ሊጠቆመው ከሚችል ሰው ጋር መዋል ያስፈልጋል። ፍሬው ምን እንዲሆን? የወይን እንዲሆን አጠገቡ ምን እንዳትተክል፣ ሌላን ዘር እንዳትተክል። እሺ ቀጥልና በበሬና በአህያ በአንድነት አጣጣለ። አሁን በአጠቃላይ አለ እዚህ ጋር ወይንን ተክላል፣ በወይኑ ተክል አጠገብ አለ። እዚህ ጋር ሌላ የአቮካዶ ዛፍ ስትተክል አለ። ምን ማለት ነው ታውቃለህ? በአህያና በበሬ እኩል እንደማረስ ነው። በአህያና በበሬ ምን እንዳትርስ ለምን ታውቃለህ? ወይ አህያው በሬ ይሆናል፣ ወይ በሬው አህያ ይሆናል። ልድገምላችሁ። ወይ አህያው ምን ይሆናል? ከአህያ ጋር የዋለች ጊደር ምን ተመራ ገባች?
ቢኮዝ ጊደሯ ስትወጣ ጊደር ነበር፣ ስትመለስ አህያ ሆና ነው የምትመለሰው። yes papa ብዙዎች ከአህዮች ጋር ውላችሁ ነው ስትላኩ ጊደር ሆናችሁ የተላካችሁ፣ yes ስትመለሱ አህያ ሆናችሁ የተመለሳችሁት። ውሏችሁ የእናንተን ታሪክና የእናንተን ነገር ለመለወጥ ፓወር አለው፣ ተራ አይደለም። yes papa 24 ሰዓት ስለ ችግር የሚያወራ ሰው ጋር ውለ አንተ ሆ የምትለው እዛው ሰውዬው አጠገብቆ መንጠራራት ጀመረ። ምን ሆንክ ሲልክ ሰውዬው ራሱ ነግሮ ጨነቀኝ ትለዋለህ መልሰህ ደበረኝ። እንደውም አንዳንድ ጊዜ ወደ ቤታችሁ ስትገቡ ከመግባታችሁ በፊት በር ላይ የደፉ ላይ በጌታው ሰብራና ሞት ያለው ሰብ ምን በኢየሱስም ቃል ሙሉ የተከተልከኝ ብለን ብንገባ ኖሮ እንዲህ ነበር የምንውለው። ስለዚህ እኔ ብቻዬን ተናልጄ እገባለሁ። 8 ሰዎች ሰላም ነበሩ። ስገባ 9 ሆነን እናድጋለን። ኢንካውንተር ነው የምታደርገው። ሙሉን እንዴት ኢንካውንተር የምታደርገው? አንተ ብቻ አይደለም፣ ቴሌቪዥኑ ይናደዳል፣ ሶኬቱም ቢላል፣ ሞባይሉም ቢላል፣ ኔትወርኩም ቢላል፣ ስፒከሩ ጸጥ ይላል፣ ሁሉም ዝም ይላል። ምክንያቱም ካንተ ኢንካውንተር ያደርጉት በበሬ እና በአህያ ምን እንዳትሉ በአንድነት አትረስ። ከቸርች ውስጥ 2 በሬ፣ 1 በሬና 1 አህያ አንልክም ከዚህ በኋላ። ምክንያቱም ከላክናቸው በኋላ ሁለቱም አህያ ሆነው ሊመጡ ይችላሉ፣ ወይ ሁለቱም በሬ ይሆናሉ። እሺ ይቅርታ አድርጉልኝ። ሶሪ ለምሳሌ 2 የተለያዩ ሰዎች አብረው ከዋሉ 2 የተለያየ ሀሳብ ይወለዳል ማለታቸው። በነገራችን ለምሳሌ አህያና በሬ ስሪያ ቢጀምሩ አህያም አይወለድም በሬም አይወለድም። ሌላ ክሬት የሆነ ነገር ነው የሚወለደው። ለምሳሌ ልንገራችሁ። ኖህ መርከብን ሰራ። ኖህ መርከብን ሲሰራ ምድር ውስጥ ያለውን ሁሉ አንስቶ ሰብስቦ ከቷል እንዴ እንስሳቶቹ። እነዚህ ሁሉ እንስሳቶች ከየት መጡ ብዬ ከዚህ በፊት አስተምሬያለሁ። ውሻን ከተተው ቀበሮ ሆነ፣ ውሻን ከተተው ድብ ሆነ፣ ውሻን ከተተው ፍየልን ከተታት ኒያላ ሆነች። እዛው በሚዳቀሉበት መዳቀል መካከል ነው እነዛ ሁሉ የተፈጠሩት። ድመትን ከተታት ነብር ሆነች። ይሄ ነው እውነቱ፣ ሌላ ምንም እውነት የለውም። ከተልባ እግርና ከበግ ፀጉር በአንድነት የተሰራ ልብስ አትልበስ። በደንብ ስሙት እሺ። በምትለብሰው በልብስ በአራቱ ማዕዘን ዘርፍ አድርግ። አንዴ ከተልባ እግር ልብስን ምን እንዳትል አትልበስ፣ ወይንም ደግሞ ከበግ ፀጉር እንዳትለብሳለ። 2 ነገር ኢንካውንተር አይደረግም። ለምሳሌ ልንገራችሁ። ከያዕቆብ አባቱ ይስሐቅ ጋር ሄዶ ኢንካውንተር በረከት ማድረግ ሲፈልግ የተልባ ልብስና የበግ ፀጉር ነው ለብሶ ሄደው። ምንን ነው ለብሶ ሄደው? ስለዚህ 2 ነገር በአንድ ሌሊት ኢንካውንተር አይደረግም። በአንድ ዓለም 2 ነገር አብሶሉትሊ ፓፓ ይሰማችኋል ማለት ነው። yes እዚህ ጋር ወንጌላዊንም ኢንካውንተር ነብይንም ኢንካውንተር ማድረጋችን ዘገምተኛ ነው የሚወለደው። ሁለቱም አይሆንም። ሰውዬ ነው እብድምም ጅልምም ሲሆን ታይዋለህ። ይሄ ሁሉ እርሻ እያለ ወንድሙን ለመግደል የተነሳው ይሄ ማለት ይሄ ሁሉ ህዝብ ገና ድኖ አላለቀም። እኔ ሌላ ነብይ እዛ ጋር እግዚአብሔር ሲያበቅለው እኔ ማክሮፍ የለብኝም። እንዴት ይሆናል ግን ተው ብላ ያለ እንደዚህ የሚባል ነገር የለም። ለዚህ ነው አንድ ፓስተር በዚህ ጋር ሲመጣ ሌላው ፓስተር ይላል ጫዳስ ያ ነው። የበግን ልብስ ለበሰ በረከትን ተካፈለ። የተልባን ምን ለበሰ? ከተልባ እግርና ከበግ ፀጉር። ከተልባ እግር ልብስ። ታንኪዩ ሉቃስ ወንጌል ታስብታላችሁ። አልዓዛርና ባለጸጋው። ሰውየው ባለጸጋ ነው፣ ለድሆች አይራራም። እግዚአብሔር ከእርሱ ጋር የለም። ቢኮዝ የበጉን ፀጉር ለብሳችሁ አለ ወደ እግዚአብሔር መንግስት ትገባላችኋል። የተልባን እግር ልብስ ለብሳችሁ ግን አለ ወደ ሲኦል ትገባላችኋል። ሰውየው የተልባ እግር ልብስን ለብሶ ሲኦል ገብቶ ለቀሩት ወንድሞቼ ሄጄ ልስበክላቸው ሲል ሙሴና አብርሃምን ያልሰሙት አንተን አይሰሙም ማለት ነው። እየሰማችሁ ነው? ስለዚህ በግም የተልባ እግር ልብስ የምትለብሱ ሰዎች አቆሙ። አንድ ነገር ነው ኢንካውንተር ማድረግ ያለባችሁ። አንድ ነው። አንድን ነገር ነው ኢንካውንተር ማድረግ ያለባችሁ። ወይ የበጉን ልበሱት፣ ወይንም የዘራችሁን ልበሱት፣ ወይ የሀብት ልበሱ፣ ወይንም ደግሞ የበጉን ፀጉር ልበሱት። የበጉን ፀጉር ማን ይስሐቅ ሲነካው ከአንደበቱ በረከት ነው የወጣው። እናንተን ያየው ሁሉ በረከት እንዲያወጣ፣ እናንተን ያየው ሁሉ ምን እንዲባርክ ነገር እንዲያስለቅቅላችሁ የምትፈልጉ ከሆነ አንድ ነገር ስሙ።
የበጉን ፀጉር ልበሱ። ቢኮዝ በግ የነካ አባት በጉን ከነካ ላይፍ ላይ በሚመጣው ዘመን ሁሉ ትንቢት ይናገራል። በግ የነካ አባት በጉን ከነካ ላይ አናካ ታብረዳካቴ ማናቸውም ሰው ሚስት ቢያገባ ከደረሰባትም በኋላ ቢጠላት የነውር ነገር አውርቶ በቃ አንድ ሰው ሚስት አገባ ደረሰባት ማለት እንደዚህ በጥፊ መታት መስሏችሁ ነው። አንዳንዱ ምን ይላል? ካወቃት ሚስቱን ምን ካላት ካወቃት በኋላ ቢጠላት ይላል። እሺ ማናቸውም ሰው ሚስት ቢያገባ ከደረሰባትም በኋላ ቢጠላት የነውርን ነገር አውርቶ እኔ ይህችን ሴት ሚስት አድርጌ አገባኋት በደረስኩባት ጊዜ ድንግልናዋን አላገኘሁም ቢል ብሎ በክፉ ስም ቢያሳጣት ሰውየውን ወስዳችሁ ለጥልጡት ይላል። እስኪ አሜን መጽሐፍ ነው የሚለው እኔ አይደለሁም። በለው አንብቡ። የብልህተኛይቱ አባትና እናት የልጅቷን ደም ወስደው የድንግልናውን ምልክት ወስደው በበሩ አደባባይ ወደ ተቀመጡ ወደ ከተማ ሽማግሌዎች ያምጡት። እንደዚህ ይዘውታል። የብልህተኛይቱም አባት ሽማግሌዎቹን እኔ ለዚህ ሰው ልጄን ላክሁለት፣ እርሱም ጠላት፣ እነሆም በልጅ ድንግልና አላገኘሁባትም ብሎ የነውር ነገር አወራባት፣ ሁለት ይገድላታል። የልጄ ምልክት ይኸው ይላቸዋል። በከተማ ሽማግሌዎች ፊት ልብሱን ይዘረጋሉ። እዚያችም ከተማ ሽማግሌዎች ያንን ሰው ወስደው ይግረፉት። በእስራኤል ድንግል ላይ ክፉ ስም አምጥቷል። በእስራኤል ምን ድንግል ላይ ልጅቷ ስሟ እስራኤል ነው እንዴ? ግን የእስራኤል ምን ድንግል በስማ ገብቶች ነው። አንድ ልጃገረድ ከተማ ናት አለ። አንድ ልጃገረድ በእስራኤል ከተማ ናት። አንድን የአቶ ዮሐንስ የሚባለውን የሰው ልጅ አይደለም ስም ያጠፋዋል። በእስራኤል ከተማ ነው ሐሰትን የተናገረው። ስለዚህ ይሄን ሰውዬ ወስዶ ይገርፉታል። መቶ የብር ሰቅል ያስከፍሉት። መቶ ምን የብር ሰቅል ያስከፍሉት። ለብላቴናይቱም አባት ይስጡት። የአባትየው ስም ምን የተነካው? ምክንያቱም ልጃገረድ አላሳደገም ዱርዬን ያሳደጉ የሚል የአባትየው ስም ነው የሚነካው። ስለዚህ አባትየውን በዚህ ካሱት። እርሷም ሚስት ትሆን። መቶ የብር ሰቅል ያገኘ ሰው አንገቱ ላይ ከታሰረ ወይ ቤቱ ከተንጠለጠለ ይሄ ሰውዬ በሐሰት ተከሷል ይላል የመጣ ሰው ሁሉ። ምክንያቱም ለተጨቆኑ ሰዎች በሙሉ የሚሰጥ የብር ሰቅል ነው ያ ሰቅል። ገብቶቿል። ስለዚህ እሱ ቤት የሚመጣ ሰው ሁሉ ባለፈው በልጁ ላይ የተወራ ውሸት ነው ማለት ነው። ለምን ሲባል መቶ የብር ሰቅል ቤቱ አይቻል ይላል። ለከሳሾቻችሁ መልስ የሚሆን አሜን መንፈሳዊ ሰቅል በእናንተ ቤት እንዲሰቀል ጸልያለሁ። አሜን። እርሷም ሚስት ትሆን። ሰምታችኋል። ገርፈውት ደሜላ ተመረለ ያለው ደሙን ያወጡታል። እሱ ቀጥቅጣውት ደሙ ከላዩ ላይ ይፈሳል። ከዛስ ቀጥቅጣውታል፣ ገርፈውታል። የሰማችሁ ግንባራ ተቀብለውታል። ከዛ በኋላ በቃ እህትና ወንድም ይሆኑ አይደለም የሚለው ለሷ ሚስት ይሆናል። በእድሜውም ዘመን ሁሉ ሊፈታት አይገባውም። ቆይ አንድ ነገር ልንገራችሁ። ኢየሱስ ቤተክርስቲያንን ሲያገባ ደም አውጥቶ ነው ያገባት። ደም ካወጣ በኋላ ኢየሱስ ቤተክርስቲያንን ሚስት ያደለችም አላለ። ወይንም ሙሽሪት ያደለችም ገብቶቿል። መሲሁ ከሰውነቱ ከጀርባው ነው ያወጣው። ሲገርፉት የመጀመሪያው ጀርባውን የገረፉት። ይሄ ሰውዬ የገረፉት ምን ነው? ጀርባውን ነው። ከተገረፈ በኋላ ሙሽሪቷ አዲስ ሙሽራ ሆና ያገባታል። ነገር ግን እውነት ቢሆን በብላቴናይቱም ድንግልናው ባይገኝ ብላቴናይቱም ወደ አባቷ ቤት ደጅ ያውጧት። በእስራኤል ዘንድ የማይገባውን ነገር እንዴት ነው እውነት ሐሰት መሆኑ የሚታወቀው? በራሱ ገብቶት እንዴት ነው የሚታወቀው? የሆነ ዓለም አለ ማለት ነው። የሰዎችን ላይፍ ሁሉ የሚያውቅ የሆነ ዓለም አለ። ሰርች የሚደረገው ወይ ስካናው የሚደረገው ስለ ኤልሳ ለማወቅ እዛ ዓለም ናት። ኤልሳ ሙሉ ነገሩ የሚታወቀው ምክንያቱም ይሄ ትሁን አትሁን ምን ሊታወቅ ይችላል? ባትሁን አለ እኮ ገብቶታል። ባትሁን በእስራኤል ዘንድ የማይገባውን ነገር አድርጋለችና በአባቷን ቤት አመንዝራለችና የከተማዋ ሰዎች እስክትሞት ድረስ በድንጋይ ይውገሯት። በድንጋይ ቀጥቅጠው ይውገሯታል። እንዲሁም ክፉን ነገር ከመካከልህ ታስወግዳለህ። ምን ይበሏት? ይውገሯት። ያቺን ሴት አስታውሷት። ኢየሱስ ጋር ይመጣችኋል። እንውገራት በቃ ያሉትን ማለት
ጻፍ 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 አድርጎ ምድርን ሲነካት ምድር አፈር ናት፣ አፈር ስጋ ነው። ጫር 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 ያሰረጋት የእሷም ስጋ ውስጥ ዝሙት አለ። ድጋሚ ያዚያት እንዳሰለላት የሆነ ዓለም ላይ ኢየሱስ ገብቶ ያቺ ሴት አመንዝራ ናት አይደለችም የሚለውን አስካን አድርጎ ነው የመጣው። የሆነ ኪው ካርድ አስካን አድርጓል ማለት ይገስፋፋ። ከዛ ድጋሚ ጫር 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 ሲያደርግ እነሱ ውስጥም አለ። በቃ ከእናንተ መሐላ ኃጢአት የሌለበት ይገራል፣ ፍርዱም እናንተ እጅ ነው፣ ሁሉም እናንተ እጅ ነው፣ ሁሉም ተበተኑ ይላል። እዚህ ምድር ላይ አንዳንድ ሰዎች ቤተሰቦቻቸው ሲሞቱ ቤተሰቦቻቸው በምን እንደሞቱ ለማወቅ እጅግ የጥልቅ የሚሄዱበት ስፍራ አለ መሰለኝ። ሙታን ጠሪ ቤት በአማርኛ ምን ቤት ከዛ እዛ ሙታን ጠሪ ቤት ሄዳል። ሰውዬው ይቀመጣል። እንዴት እንደሆነ አላውቅም፣ ግን የሆነ ድምፅ የሚያስፈራ ቤት አለ። ከዛ በኋላ የሆነ ከበሮ የተመታስ መስዋዕት የተደረገ እያለ ከመሬት ውስጥ የሚመስል ራስየው እናትየው ቆማ አቤት ልጄ ትለዋለች። አሁን እንዴት እንደሞትኩ እነግርሃለሁ፣ ወርቁ እነማ ግቢ እንዳለ እነግርሃለሁ፣ አባትህ ማን እንደሆነ እነግርሃለሁ ትላለች። የሞተችው እናት ከመሬት ወጣ። የሞተችው እቺ ሴት ከመሬት እንዴት እንደወጣች ታውቃላችሁ? ደብል ፌስ ስፒሪት ነው። የእሷን ፊዚካል የእሷን ጆሮ ሙሉ ወስዶ የእሷን ድምፅ ሁሉ ክሬት ያደረገ መንፈስ ነው። ይሄ ማለት ምን ማለት ነው? እናትየው በምድር የምትኖርበት ጊዜ ዛር አለ አይደለ? ያ ዛር ከእሷ ጋር አብሮ ትምህርት ቤት ይማራል። ተሳሳኩ አብሮ ቀበሌ ሄዳል። ስታለቅስ መንፈሱ እዛ ነው ያለው። ከባሏ ስትጣላ እዛ ነው ያለው። ከሌላ ወንድ ጋር ስተኛ መንፈሱ ውስጥ ነው ያለው። ሁሉን ነገር ከእሷ ውስጥ ካለው አጋንንት በላይ ስለሷ የሚያውቅ ሰው የለም። ይገባችሁ? አብሮ ነው ያለው። ስለዚህ ይሄ መንፈስ ነው የሚጠራው። አልገባም? አበበ ተምትሜ ወይም ተምትሜ ጉልሙሳ የሚባል ሰውዬ ውስጥ የነበረው መንፈስ ና ነው ተብሎ የሚጠራው። ለዚህ ሰውዬ አይነገረውም እንጂ